ይህ በፎቶ ያሳየዋችሁ በህፃናት ላይ የሚከሰት የጤና ችግር በአብዛኛው ከ5 ዓመት በታች በሆኑ ህፃናት ላይ ይከሰታል። ተላላፊም ነው። ከአንዱ ልጅ ወደ አንዱ ልጅ ይተላለፋል። የበሽታው መንስኤም ቫይረስ ነው። ሄርፐስ ሲምፕሌክስ ታይፕ 1 ቫይረስ ይባላል። ዋና ዋና የበሽታ ምልክቶች ከአፍ መቁሰል በተጨማሪ ትኩሳት ይኖረዋል፣ ለአጭ መዝረብረብ፣ ምግብ እምቢ ማለት፣ አንዳንዴ ማስታወክ ሊኖረው ይችላል። ይህንን ምልክት ካያችሁ ወደ አቅራቢያ ወደሚገኝ የጤና ተቋም በመውሰድ በቂ ሕክምና መውሰድ ያስፈልጋል። ሚድን ነው። ሕክምናም አለ። ድሮፕ አንዳንድ ወላጆች በራሳቸው ፈቃድ ከፋርማሲ አንቲባዮቲክ ገዝተው የሚጀምሩት በጣም ትክክል አይደለም። ምክንያቱም አንቲባዮቲክ ለዚህ አይነት ችግር ስለማይረዳ ማለት ነው። አመሰግናለሁ። ይህ ቪዲዮ ሌሎችም እንዲደርስ ፎሎ፣ ሼር እና ኮፒ ሊንክ አድርጉልኝ። አመሰግናለሁ። ዶክተር እሸቱ ነኝ።